እንዴት ቆያችሁ የኛ እይታ ፕሮግራም ተከታታዮች? ዛሬ ደግሞ በትግራይ ክልል ባሉ ወቅታዊ ጉዳዮች ላይ እንወያያለን። እኔ ሰይዳልና ሀይሚ ሃይማኖት ጋር ቆይታ እናደርጋለን። ሰሞኑ የትግራይ ክልል አካባቢ እየተሰማ ያለው በተለይ የካፒታል ከተማውን ከመቀሌ ወደ አክሱም የመሸሽ ተግባር ተሰምቷል። ይህ እንዴት እንመለከተዋለን? ምን አይነት እሾዎች ተነሱ ከዚህ ጋር ተያይዞ የሚለውን አንዳንድ ጉዳዮችን እናነሳለን። እኛም የታዘብናቸው ነገሮች አሉ። እንዲሁም ደግሞ የትግራይ ምሁራን፣ የተለያዩ ግለሰቦች ምን እያሉ ነው በዚህ ዙሪያ ምን እንድምታ አለው የሚለውን እንወያይበታለን። ከእኛ ጋር እንዲስቆዩ አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ነባር ከሆናችሁ ደግሞ ላይክ፣ ሼር አስተያየትም እንዲሰጡ ጠይቃችኋለን። ከኛ ጋር ቆዩ። እሺ፣ ሰላም ሰይድ፣ እንዴት ነህ? ደህና ነሽ? እንዴት ነሽ? አለሁኝ። እንግዲህ ዛሬ አዲስ እንግዳ ነው። ያው ፍርቱና ለጊዜው ስለሌለች ለጊዜው የእሷን ቦታ ተክተን እንግዲህ የተገኘ ነው። እንደገለጸው እኔ ሃይማኖት ነኝ። ያው እንደተባለው አዲስ አጀንዳ ሆኖ የመጣ ሳምንታዊ ጉዳያችን የመቀሌ የትግራይ ክልል መቀመጫነት ወደ አክሱም መቀየሩን መስማታችን ነው። በዚህ ጉዳይ ላይ አክሱም ለመቀመጫነት ለምን ተመረጠች፣ አንድምታው ምንድን ነው የሚለውን ነገር እንግዲህ በዛሬው ውይይታችን ላይ የምንዳስስ ይሆናልኝ። አዎ፣ ይሄ ጉዳይ ህዝቡ የተወያየበት ጉዳይ አይደለም። እንዲሁም ደግሞ የሚመለከታቸው አካላቶች አስተያየት የሰጡበት እና ከዛ በኋላ የተወሰነ አይደለም። አንድ ቡድን የወሰነ ያም ቡድን የሚባል አይደለም። የተወሰኑ የአድዋ ሰዎች ናቸው። እነ ደብረጽዮን እና ቤተሰቡ የስብሐት ነጋ ቤተሰብ የሚባሉ ናቸው። ይህ ትልቅ እሹ ሆኖ ተነስቷል። ይህ ቡድን ጊዜያዊ አስተዳደሩን ሙሉ በሙሉ ካፈረሰ በኋላ፣ የፕሪቶሪያ ስምምነትን ሙሉ በሙሉ ካፈረሰ በኋላ፣ የጦርነት አዋጅን ካወጀ በኋላ በጂኦግራፊም ወደ ሻዕቢያ እና ወደ ኤርትራ ድንበር ለመጠጋት አስቧል። ወስነዋልም ደግሞ በዚህ አካባቢ በአክሱም ዙሪያ አካባቢ ብዙ ሺዎችም ሲነሱ ነበር ከሙስሊም ጋርም ተያይዞ። ሌላ ደግሞ መንበረ ሰላማ የራሱን አስተያየቶችን ሲሰጥ ነበር ከተማው አካባቢ እና ቅድስት ከተማ ብለን መጥራት እንችላለን የሚል አይነት አስተያየቶች ሲሰጡ ነበረ። ይሄ ደግሞ የትግራይን ሕዝብ እያስቆጣ ይገኛል። አንድምታው ከባድ ይሆናል ብለን እንጠብቀዋለን። በዚህ አካባቢ በዚህ ዙሪያ ላይ እንወያይበታለን። እንዲሁም ደግሞ የሌተናል ጀነራል ታደሰ ወረደ ጊዜያዊ አስተዳደር ፕሬዝዳንት የነበረው ምን ሁኔታ ላይ እንደሚገኙ እየወጡ ያሉ ኢንፎርሜሽኖቹን እንዳስሰዋለን። የትግራይ ክልል ፖለቲካ ፓርቲዎች አስተያየታቸውን እየሰጡ ነው። በጣም ክርር ያለ ከበድ ያለ ወቀሳ ህወሓት ላይ ያቀረቡ ይገኛሉ። የተለያዩ ጽሁፎች ደግሞ በተለያዩ ድረገጾች በጣም ታዋቂ በሆኑ ሚዲያዎች ላይ እየወጡ ይገኛሉ። የትግራይ ክልል ወቅታዊ ሁኔታ ወደ ጋዳፋፍ እየሄደ እንዳለ ግልጽ እየተደረገ መጥቷል። በመጨረሻ ህወሓት ይሄን ለምን መወሰን ፈለገ እና ውሳኔው ምን ያስከትላል የምለውን እናየዋለን። እንግዲህ እንደተባለው ነው ያለው። እንግዲህ ወቅታዊ እንቅስቃሴ አሁን በተገለጹት መልኩ የሚዳሰሱ ናቸው። ያው ዛሬ በዋነኝነት የወጣ አዲሱ መረጃው ወደ አክሱም መቀመጫነቱን የክልል መቀመጫውን ወደ አክሱም ለማድረግ ቢሮዎችን ሁሉ ማንቀሳቀስ መጀመሩን እና ወደዛ እየቀየረ እያስገባ እንደሆነ መረዳታችንን ነው በደንብ በትኩረት ልናየው የፈለግነው። እንግዲህ አክሱም ወደ አክሱም የሚያደርገው ሽሽት ጠቋሚ የሆኑ እንቅስቃሴዎች ነበሩት ከዚህ በፊትም። ልክ የደብረ ጽዮን ሹመት ዋዜ ማለት ሚያዝያ 23 ይሄ የአድዋ ጋንታ ስብስብ በአትራኖስ ፋንታሲ ሆቴል ሚስጥራዊ ስብሰባ ማድረጉን ተመልክተናል። ተሰምቶ ነበር፣ መረጃዎች ሲወጡ ነበር። እነሱ ላይ እንግዲህ ካልጠፋ እንትን ከመቀሌ ከመቀመጫቸው ተነስቶ አክሱም ድረስ ሂደው ለምን ስብሰባ አደረጉ የሚለው በራሱ ዛሬ ወደ አክሱም ላደረጉት ሽሽት ጠቋሚ የነበረና ቀድሞም ሲያመቻቹት የነበረ ነገር እንደሆነ የሚጠቁመን ነው።
ከዛ በተረፈ እንግዲህ እኔ በዋነኝነት በሁለት ዋና እንትኖች ነው ከፍዬ ላየው የፈለኩት አክሱም ለምን ለመቀመጫነት ተመረጠች የሚለውም ማለት ነው። ከእነዚህ ውስጥ አንዱ ለአክሱም መመረጥ ጊዜያዊ ምክንያቶች ወይም ደግሞ አሁናዊ የሆኑ ምክንያቶች እንዳሉ አንደኛው የእንትን ዘርፍ ነው። ለምን ተመረጠች የሚለው አንዱ ጥቅል የሆነ ምክንያታዊ ዘርፍ ነው በእኔ አረዳድ። ሁለተኛው ደግሞ ሌላ ዋነኛ በዚህ ውሳኔ ማሳካት የተፈለገ ዘላቂ ሴራ አለ የሚል ድምዳሜ ላይ እንድደርስ ነው ያደረገኝ አንዳንድ ጉዳዮች እና እስኪ እነዚህ ጊዜያዊ ምክንያቶች የሚባሉት ቅድም አንተም እየጠቃቀስካቸው ነበረ። ይሄ ወደ ኤርትራ ከመጠጋት አንጻር ምናምን የሚሉና እነሱን እስኪ ከአንተ አንጻር እንዴት ነው? ከዛ በተረፈ እኔ ደግሞ ሌሎች የያዝኳቸውን ነጥቦች እንድጨምር። በወቅታዊ ሁኔታውን ስንመለከት ቡድኑን ያስገደደ ጉዳዮች አሉ ብዬ አምናለሁ። እኔም ከቲፒኤፍ ጋርም ተያይዞ እየወጡ ያሉ መረጃዎች እንደሚያሳዩት ቲፒኤፍ ግስጋሴውን እንዳጠናከረው እና ቡድኑን እንዳሰጋ እና መቀሌ አካባቢ ኢንሴኩሪቲ እንዲሰማቸው አድርጓል። ለዚህ ደግሞ እንዲሸሹ ትንሽ ጠጋ እንዲሉ ወደ ሻዕቢያ ለሎጂስቲክም ይሁን ለአንዳንድ ጉዳዮች ወደ ጦርነት አውጆ ስለሆነ ጦርነት ስላወጀ ቲፒኤፍ የትግራይ ሰላም ኃይል ግስጋሴውን ጨምሮበታል፣ እያጠቃ ይገኛል። ከተሞችን ወረዳዎችን መቆጣጠር መጀመሩ ብዙ መረጃዎች አግኝተናል። ሌላ ደግሞ ከሌላው ቦታ በተሻለ መቀሌ አካባቢ ያለው ማህበረሰብ በነ ደብረጽዮን ድርጊት ደስታው አይሰማው፣ በጣም ተቆጥቶ ነው ያለው። በብዙ ድረገጾች ማየት ችለናል። እንዲሁም ደግሞ አክቲቪስቶች መቀሌ ላይ ቢሮ ያላቸው የፖለቲካ ፓርቲዎች በየጊዜው ወቀሳቸውን እያሰሙ ነው የሚገኙት። ይጠራጠራል ማለት ነው ይሄ ቡድን። ሌላው ደግሞ የፌዴራል መንግስትም ዝምታውን በዘላቂነት ይቀጥልበታል ተብሎ አይታሰብም። አሁንም ለትግራይ ህዝብ ሰላምና እንዲሁም ደግሞ ለእነሱ ፋይዳ ተብሎ አንዳንድ እርምጃዎችን እየመዘነ ይወስዳል። ይሰጋል። መቀሌ ላይ የጦር ጄቶች ሲያንዣቡ እንደነበር መረጃዎች ሲወጡ ነበር። ይፈራል ማለት ነው። ያደረገውን ስለሚያውቅ ቡድኑ በጣም ይፈራል። እንዲሁም ደግሞ እነሱ የቡድን የአድዋ ተወላጅም ስለሆኑ ወደዛ የመጠጋት የትግራይን ህዝብ የማከፋፈል ተግባር ላይ እንደተጠመዱ የመቀሌ አካባቢ ተወላጅም ስላልሆኑ እንደዚህ አይነት ተግባራትን ሊፈጽሙ ቻሉ ብዬ ገምታለሁ። እንዳነሳው ነው። እኔም ተመሳሳይ ሀሳብ ነው ያለኝ በዚህ ጉዳይ ላይ። እንደተባለው አሁን ላይ የመቀሌ አካባቢ ለእነሱ የስጋት ቀጠና ሆኗል። አንደኛ ከህዝባዊ ተቀባይነትም አንጻር፣ ሁለተኛ ደግሞ እንደተባለው የፌዴራል መንግስቱ የእነሱ የጦርነት ሙከራ እያደረጉ ስለሆነ ዝምታው በዚህ ላይ ይቀጥል ይችላል። ነገ ከነገ ወዲያ ወደ እነሱ መዝመት ቢጀምር በወልዲያ በአፋር አድርጎ የሚመጣው የመከላከያ ሰራዊት ቀድሞ የሚያገኘው ትልቅ የሆነ የትግራይ ከተማ መቀሌ ነው። ስለዚህ እነሱ መቀመጫቸው መቀሌ ላይ ካደረጉ ለጥቃቱ ቅርብ በሆነ ርቀት ላይ የሚገኙ ይሆናል እና በአጭር ጊዜ ውስጥ መጠቃት የሚችሉበት እድል ስላለ ከሱም ለመሸሽ አንድም ለሱ ሊሆን ይችላል ከዚህኛው ስጋት ለመዳን፣ ሁለተኛ ደግሞ የህዝባዊ ተቀባይነት ማጣት ስጋታቸው የምንለው እንደተባለ መቀሌ አካባቢ ላይ ያን ያህል ተቀባይነት የላቸውም። አንደኛው ምንድነው እነሱ ራሳቸውን የአድዋ ስብስብ በሚል የሚገልጹ በመሆናቸው፣ ጀነራል ታደሰ ደግሞ የእንደርታ ወይም ደግሞ የመቀሌ ዙሪያ ተወላጅ በመሆኑ በዛ አካባቢ ሰው የተሻለ ተቀባይነት ያለው ጀነራሉ ነው ከነሱ ይልቅ። ስለዚህ እነሱ በዛ አካባቢ ድጋፍ ስለሌላቸው ለእነሱ የስጋት ቀጠና ነው። ሞር ወደ አክሱም ቢጠጉ ግን እነሱ የአድዋ ተወላጅ ስለሆኑ አክሱም ለአድዋ ቅርብ ርቀት ላይ የምትገኝ ስለሆነች ህዝባዊ ተቀባይነትም ደጀንነትም ሽፋንም ያገኙበታል በህዝብ ዘንድም። ሁለተኛው እሱ ነው። ከዛ በተረፈ እንደተባለው ጦርነቱ ከተጀመረ በቀላሉ ከኤርትራ ጀነራሎች ጋር በቀላሉ መገናኘት የሚችሉበትን እድልም አክሱም በአድዋ በኩል አድርገው መፍጠር የሚችሉበት እድል ይኖራል ማለት ነው። ሲከብዳቸውም ደግሞ ለመሸሽም ብዙ ርቀት ከመሄድ እዛ ሆነው እነሱ ጦርነትን ስላወጁ የጦርነት እንቅስቃሴ ነው እያደረጉ ያሉ እና ከፊት ለፊት የሚያልቅላችሁ ህዝብ አለ። እነሱ ድንበር ላይ ሆነው ነገሩ እየተጠጋ በሄደ ቁጥር እነሱ ወደ ሌላ ሀገር ለመሸሽ ነው እያዘጋጁት ያሉት ነገሮቹን። በዚህ ዙሪያ የትግራይ ምሁራንም
ፖለቲከኞችም እንዲሁም ደግሞ ወጣቶችም ድምፃቸውን እያሰሙ ይገኛሉ። በዚህ ዙሪያ የቡድኑን ክፋት በደንብ የተረዱ ሰዎች ሀሳባቸውን እየገለጹ ይገኛሉ። ቡድኑ የገቢ ምንጩን የህገወጥ የማዕድናት ዝውውር ላይ እንዲሁም ደግሞ ሰዎችን በቅርቡ ከአሜሪካ ሲሰማ የነበረ መረጃም ከኤርትራም ጭምር ተሰዶ ወጣቱ ሲመጣ ከውጭ ሀገር ዘመድ ካላቸው የእነሱ ዘመድ ካለ ያ ስደተኛው ወንድም ካለው ወይ እህት ካለው አሪፍ የሆነ ሀብት ያለውን ዘመድ ካለው እስከ $4000 እያስከፈሉ ወደ ሌላ ቦታ የመሸጥ እያስከፈሉ በግዳጅ እንደዚህ አይነት ነገሮችም እየተሰሙ ይገኛሉ። በሌላ አንግል ደግሞ ሻዕቢያ ድርድር እንደጀመረ እየተሰማ ይገኛል። ልክ እንደ በፊቱ የሻዕቢያን የመተማመን ነገሩን ትንሽ ሽሪንክ እያደረገ እየመጣ ነው የሚመስለው። ስለዚህ ሻዕቢያን ተማምኖ መቀሌ የሚቀመጡበትም ሁኔታ እየተፈጠረ አይደለም ማለት ነው። በቀላሉ ነገሩ እነሱ ለኩሶታል። ፌደራል መንግስትና ቲፒኤፍ እንዲሁም ደግሞ ሌሎች የፖለቲካ ፓርቲዎች ነገሩን ከገፉበት ለመሸሽ ነው እየሄደበት ያለው። በዚህ ዙሪያ ብዙ መረጃዎች እየወጡ ነው። አንቺ ጋርም ያለው መረጃ? አዎ እንደጠቃቀስካቸው ናቸው። እንግዲህ ሌሎችም አንዳንድ ትንተናዎችንም እንሰማለን በዚህም በዛም ሳይድ። አክሱምን ለምን መረጠ የሚለው ትልቅ አጀንዳ ነው። እንዲሁ ዝም ብሎ የተደረገ አይደለም። ምክንያት አለው፣ የራሱ የሆነ መነሻ አለው፣ ግብ አለው። ከአክሱም ጋር ተያይዞ ማሳካት የተፈለገው የፖለቲካ ቁማርም አለ እና ከነሱ ነገሮች አንፃር እስካሁን የጠቀስናቸውን እኔ ጊዜያዊ ምክንያቶች ወይም ደግሞ አሁናዊ የመፍትሄ ሀሳቦች በሚል አክሱም ለምን ተመረጠ ለሚለው መልስ የሚሆኑ ይመስለኛል። እንደተባለው ካለው ወቅታዊ ሁኔታ አንፃር ሌሎችም አንዳንድ የምንሰማቸው ነገሮች አሉ። አክሱም የተመረጠችበት ታሪካዊ ትርክት አሰባሳቢ የሆነ ታሪካዊ ትርክት ያላት ሀገር ስለሆነች ያው ትግራይን ዳግም እንደ አክሱም ዘመነ መንግስት ታላቅ እናደርጋለን የሚል እሳቤ ለመፍጠር እና ህዝቡንም በዛ የሞራል ማነሳሳት ለመፍጠር ነው ተብሎ ይታሰባል። ምክንያቱም እንደተባለው አሁን እንደሚታየው ነው የትግራይ ህዝብ ለጦርነቱ ያለው የመቀበል ፍላጎት በጣም የወረደ ነው። ስለዚህ በዛ መንገድ ህዝቡንም ለማነሳሳት እንደተፈለገ የሚያሳዩ ነጥቦች አሉ። ይሄም እንደ ቀላል የሚታይ አይደለም፣ ትልቅ ፖይንት ነው የሚሆነው። ይሄም ካልኩሌት ተደርጎበት ሊሆን ይችላል። ከዛ በተረፈ ግን እኔ ከዚህ ሁሉ ጊዜያዊ ስሌቶች በተረፈ የረጅም ጊዜ የሆነ የሴራ እቅድ እንዳለ ነው የምረዳው። ከዚህ ጋር ምንድነው የሴራ እቅዱ ብዬ የማስበው አክሱም ለምን ተመረጠ ብለን ስናስብ አሁን እንዳልነው ቅድም የጠቀስናቸው ለኤርትራ ቅርብ ስለሆነ ከኤርትራ ጀነራሎች ጋር ለመገናኘት የሚለው ምክንያት በቂ ነው ብዬ አላስብም። ምክንያቱም ለኤርትራ ጀነራሎች እንደማግኘት ቢሆን ኑሮ ከአክሱም አዲግራት ትቀርባለች አይደለ? ከአክሱም አዲግራት በምቀርብበት ሁኔታ ግን አክሱም ነች የተመረጠችው። ለምን ሆነ ሲባል ለአድዋ ቅርብ የሆነች ከተማ ስለሆነች ነው የሚል ድምዳሜ ላይ ነው የሚያደርሰን እና አድዋ ላይ ልክ በፖለቲካ ዘርፉ የአድዋ ተወላጅን ሀያል እንዳደረጉ ሁሉ አሁንም በኢኮኖሚ ዘርፉ የአድዋ ተወላጅ ኢኮኖሚ እንዲቆጣጠረው ወደዛ የካፒታል ሲቲውን ሽፍት ለማድረግ ታስቧል የሚል እንትን አለኝ። ምን ትላለህ አንተ በዚህ ላይ? ያ ቡድኑ የትግራይን ህዝብ ከፋፍሎታል። ራያ አካባቢ የሚሰራቸው ስራዎችም የሚታወቁ ናቸው። ከዛም የተነሳ ሀብተ ኪሮስ ነው የሚባለው ራያ አካባቢ የደቡብ ትግራይ በግድ ሲያፈናቅሉት ከስልጣኑ ላይ ወደ ቲፒኤፍ ተቀላቅሏል እና አሁን ደግሞ ሄዶ ሙሉ በሙሉ መቀሌ አካባቢውንም ለቆ ሲሄዱ የአድዋን አካባቢ ብቻ በልማትም ይሁን በኢኮኖሚ እንዲሁም ደግሞ በሚሊቴሪም ያለውን እዛው ባለው ነገር ብቻ ሊሸፍኑ ፈልጓሉ ማለት ነው። የሚያሳየው ትልቅ ኢንሴኩሪቲ ይሰማቸዋል ማለት ነው። እነዚህ ቡድኖች የሚያደርጉትን ወንጀሎቹን መገንዘብ ችሏሉ ብዬ አስባለሁ። በዚህ ልክ መሸሽ ከፈለጉ ለመሸሽ ከወሰኑ ማለት ነው እና ሌላ ደግሞ ልክ እንዳልሹ የረዥም ጊዜ እቅዶቹን ስንመለከት ቡድኑ ሎጂስቲክ የሚቀበለው ከነ ግብፅም ጭምር ከነ ሱዳንም ጭምር ስለሆነ
ነገሮቹን በቀላሉ ለመቆጣጠር የገቢ ምንጩን በህገወጥ ነገሮችና ሰንሰለቶች ስለሆነ በቀላሉ ለመቆጣጠር ይችላል እዛ አካባቢ ሆኖ ማለት ነው። የአድዋን አካባቢ ካለማ በሚያገኙ በህገወጥም ይሁን በተለያዩ አካባቢ በተለያዩ አንግል የሚያገኛቸውን ንብረቶቹን እዛ ኢንቨስት ካደረገ የአድዋ ህዝብ በቀላሉ ይሞትላቸዋል ማለት ነው። ትንሽ ጊዜም ቢሆን ተቃውሟቸው በመቀሌ አካባቢ ባለው ልክ አይሆንባቸውም ማለት ነው። እስከተወሰነ ጊዜ በሌላ በኩል ያለውን ተቃውሞ ሪዚስት ማድረግ ይችላሉ ብዬ አስባለሁ እና ለዚህ ነው የመረጡት ብዬ ነው የማስበው። አዎ እንዳነሳው ነው። አድዋን እንግዲህ አክሱም መቀመጫው አክሱም ተመርጦ አድዋ እዚህ ጋር ምን አገባው ልንል የምንችልበት ሁኔታ የለም። ምክንያቱም ከአንዳንድ እነዚህ የአድዋ ስብስቦች መቀመጫቸውን አድዋ ቢያደርጉ ምንም ትርጓሜና እንትን ሳያስፈልገው ምን እያደረጉ እንደሆነ ህዝቡም ተረድቶ ብሎ የሚነሳበት እድል ስለሚፈጥር ያንን ሪስክ መውሰድ አልፈለጉም። አድዋን በዛ ላይ ትንሽ የምትባል ኢንፍራስትራክቸር ያን ያላደገ ሀገር ስለሆነች ከአንዳንድ ነቅለው መቀመጫውን እዛ ማድረግ አልተቻላቸውም። ነገር ግን ምንድነው ስትራቴጂካሊ እያደረጉ ያሉት አክሱምን መቀመጫ አድርገው ከዛን ከዚህ በኋላ ለሚደረገው ክልላዊ ሀገራዊ ጉዳዮችም ሲመጡ የክልል ዋና ከተማ ላይ ነው አይደለ ብዙ ስብሰባዎችም ምናምን የሚደረጉት እነዛ ሊደረጉ ከመታሰባቸው የተነሳ የክልል መቀመጫ አክሱም ከሆነች በዙሪያዋ ሆቴሎች፣ ሌሎች ድርጅቶች ብዙ የሆኑ የመሰረተ ልማት ስራዎች ይሰራሉ ማለት ነው። ስለዚህ ሲሰራ በ19-16 ኪሎ ሜትር ርቀት ላይ ነው የምትገኘው አድዋ ከአክሱም። ስለዚህ እነዛ የመሰረተ ልማት ስራዎችና የኢንፍራስትራክቸር ሂደቶች የሚከናወኑት ከአክሱም በተጨማሪ በዋነኝነት አድዋ ላይ ይሆናል ማለት ነው። ይህ እንዲህ በሚሆንበት ሰዓት ልክ የፖለቲካ ዘርፉን ቁንጮውን አድዋ እንደያዘው ሁሉ የኢኮኖሚ ዘርፉንም የትግራይ ኢኮኖሚ ፍሰትንም በራሱ ወደዛ አካባቢ በማድረግ የራሳቸውን አካባቢ ብቻ የማልማት አሁን የሰፋ ያለ አስተሳሰብ የትግራዋይነት የሚለው እንትን ለፕሮፓጋንዳ እንጂ መሬት ላይ እንደማይጠቀሙበት የምታየው እዚህ ጋር ነው። ሌላውን የነጠለ የአድዋን ብቻ የበላይነት ያጎላ እንዳልከው ቅድም ራያን የራያ ተወላጅ የሆኑ ጌታቸውን እኮ እሱም የተገፋው የራያ ተወላጅ ስለሆነ እንደሆነ ይታወቃል። ሀፍቱ ኪሮስ አለ፣ ቲፒኤልኤፍ ሌሎች የገቡትን ጀነራል ዘውዱ ኪሮስ አሉ፣ እነ ጀነራል ጎሽ እነሱንም ዋና እንትኑ ውልደታቸውም ጭምር ነው ከፖለቲካ አቋማቸውን ባሻገር እነሱ የአድዋ ዳይናስቲ የሚባለውን የማስቀጠል ሰፊ ፍላጎት አላቸውና በቀጣይነትም ትግራይ ላይ ትልቅ አደጋ የሚጠቅን ነገር ነው የሚሆነው። ይሄ ሰው በክልሉ እኩል ሰርቶ ማግኘት የማይችልበት መቀሌን በኢኮኖሚ የተመታች ነው የሚያደርጋት። አሁን እዛ ላይ ኢንቨስት ያደረጉ ሴንትራል እንትነች የሚል ዲያስፖራዎችን ምንም የትግራይ ተወላጅ ኢንቨስት ያደረገ ሰው እዛ ላይ ይከስራል ማለት ነው። ብዙ ነገሩን ነው የሚያጣው። ስለዚህ የዘር ፖለቲካውን በራሱ በሰፊው ለማራመድ እቅድ ይዞ እየሰራ እንደሆነ በደንብ የሚያሳይ ስራ ነው ብዬ አስባለሁ። ከጊዜያዊነት እንትኑ ባሻገር እኔ ሌላ ደግሞ የሚያሳስበኝ ሜቢ ነገሩ ከፍቶ ከሄደ እዛ አካባቢ ያለውን ህዝብ አሳምኖ ወደ ኤርትራ የመቀላቀል ሴራም ሊኖር ይችላል ብዬ ገምታለሁ። ምክንያቱም እነዚህ ቡድኖች የሰሩትን ወንጀል ለመሸሸግ ነው ይህን ሁሉ ጌሞችን እየተጫወቱ ያሉት እና ከነ ህዝቡ ወደዚህ ከመጡ አሁን ባለው እየሰሩ ያሉን ሴራ ሙሉ በሙሉ ከሽፎ በህግ ቁጥጥር ስር ከሆኑ ይጠየቃሉ። ላለመጠየቅ ሲሉ ማንገምታቸው ነገሮችንም ሜቢ ሊያደርጉ ይችላሉ ብዬ ገምታለሁ። ከሁሉ በላይ ግን ለዚህ ባለቤት የትግራይ ህዝብ ነው። የትግራይ ህዝብ ይህን ጉዳይ እንደዚህ አይነት ነገሮችን እንዴት ይመለከተዋል? ለግልጋሎቱ ከመቀሌ ተነስቶ እንደገና አክሱም መሄድ አለበት ወይ? ይህ ችግር እስከ መች ነው መቆየት የሚገባው? በጊዜ ካልተቀረፈ ምን ሊመጣ ይችላል የሚባለው ጉዳዮችን ፖይንቶቹን ማንሳት እኛ እንፈልጋለን። ህዝቡም ደግሞ ማሰብ ያለበት በዚህ ላይ ነው። ቡድኑ ኦልሬዲ አሸባሪ ነው። ከሽብር መዝገብ የተሰረዘው በፕሪቶሪያ ስምምነት ነው። ያን ፕሪቶሪያን ስምምነት ደግሞ እንደገና አፍርሶታል። የፕሪቶሪያን ስምምነት ትንሽም ቢሆን የተወሰነ እየገፉበት የነበሩ ጄኔራል ታደሰ ወረደ የቁም እስረኛ ሆነዋል። ይሄን ሁሉ አድርጎ የፌደራል መንግስት የቀጥታ የኃይል እርምጃ ስላልወሰደ ነው ነገሩ የተረጋጋ መሰለን እንጂ እስከዛ የሚያስገድ አይነት ተግባር ነው የፈጸመው። ስለዚህ የትግራይ ህዝብ እንደዚህ አይነት ቡድኖችን እስከ መቼ ይታገሳል?
እዛ አካባቢ ያለውም ህዝብ ለምን ዝም ይላል? አሸባሪ ሄዶ በጉያው ሊደበቅ ሁኔታውን ሲያመቻች እስከመች ዝም ይላል? ምክንያቱም ጥፋቱ የህዝቡ ነው የሚሆነው። እነሱ ሸሽቶ ይሄዳሉ፣ ያዘጋጁት ኔትወርክ አለ፣ በዛ ይወጣሉ። አሁን በተለይ አክሱም በሰሜኑ ጦርነት ሻዕቢያ ትልቅ ወንጀሎችን የፈጸመባቸው ኤሪያ አንዱ ነው። አክሱምን እናስታውሳለን፣ ብዙ ዘግናኝ ነገሮች የተፈጸሙበት ነው። እነሱ ሻዕቢያን በዚህ ልክ አሁን ጠርቶት በዛው ከተማ በዛው በስልጣኔ የምትታወቅን አካባቢ የሻዕቢያ ወንጀሎች እንደገና እንዳልተደረገ ከዚህ በፊት ተደርጎ የነበረውን የዓለም አቀፍ የሰብአዊ መብት ተሟጋቾች ብዙ መረጃዎችን ያወጡ የነበሩ፣ በዛም ምክንያት አሜሪካን ማዕቀብ የጣለችበት ጉዳይም ነበር። በጣም ግልጽ የሆነ ጉዳዮች ነው፣ ወንጀሎችም ነው። እንደዚህ አይነት ወንጀለኞቹን እስከ መች ይታገሳል የትግራይ ህዝብ? ከዚህ በኋላ ለምን ይታገስላቸዋል? አንዳንድ ፖይንቶችን ብናነሳው በዚህ ዙሪያ በዚህ ብናጠቃልለው። እንዳልከው ነው። ህወሓት ብዙ ጊዜ የሚጠቀምበት አንዱ ታክቲኩም ራሱን ከህዝብ ጋር አንድ አድርጎ እንዲፈረጅ በማድረግ እሱ ለሚያጠፋቸው ጥፋቶች ሁሉ ህዝብ አጸፋውን እና ከጥቅሙ ሳይሆን በተለይም ከጉዳቱ ላይ ተካፋይ እንዲሆን የማድረግ ስትራቴጂ ነው ብዙ ጊዜ የሚጠቀመው። እና እንደምትለው አሁን ወደ አድዋ የሚያደርገው መመሸግና መሸሸት ከማንም በላይ የአድዋንና የአክሱም አካባቢ ነዋሪ ሊያሳስበው ይገባልኝ። ምክንያቱም ቡድኑ በሰራው ሴራ ለሚደርስበት የአጸፋ ጉዳትና ልክ የትግራይ ህዝብን ከኢትዮጵያ ነጥሎ የኢትዮጵያ ህዝብ ጠላት አድርጎ እንዲታይ እንዳደረገው ሁሉ አሁን ደግሞ ጠቦ መጥቶ የአክሱምና የአድዋ ተወላጅን በትግራይ ህዝብ ዘንድ እንደ ጠላት እንዲፈረጅ ሊያደርግበት የሚችልበትን እድል ነው እያመቻቸ ያለውና እና እሱ በራሱ በዋነኝነት የዛን አካባቢ ነዋሪ ሊያሳስበው ይገባል። ለዚህ ጉዳይ ተባባሪ ከመሆን ሊቆጠብ ይገባል። ከዛ በተረፈ ቅድም ያነሳው ነው ይሄ ከግልጋሎት አንጻር ከሌላ አካባቢ ከትግራይ የሆነ ጫፍ ላይ መጥቶ አክሱም እኮ እምብርት ስለሆነች ነው አይደለ? ይሄ ሴንትራላይዜሽን የሚባል ነገር አለ። ይሄ ካፒታል ሲቲ የሆነ ክልል መቀመጫ ወይ የሆነ ሀገር መቀመጫ ሲሆን ርቀቱስ ምን ያህል ነው? መቀሌ ለዚህ ትመች ነበር። ከዛ አንጻር ነው ከፖፑሌሽኑ ከህዝብ ብዛት ከቆዳ ስፋት ከኢንፍራስትራክቸር አንጻር ነው ካፒታል የሚሆነው። ለእሱ ተመራጭ የነበረችው መቀሌ ነች። አሁን ግን አክሱም ሲሆን ምሳሌ እናንሳ ብንል አንድ ሰው ድሮ ከሽሬ ተነስቶ አሁን ሰበር ሰሚ ችሎት ወደ ክልል የሚያድግ የሆነ ኬዝ ሊኖር ይችላል። እንደዛ ሲሆን የክልል መቀመጫው ላይ ነው ሄደህ ጉዳይ የምታስፈጽመው። እና እንደ ምሳሌ ብናነሳ አንድ ከሽሬ የሚነሳ ባለ ጉዳይ በድሮ 248 ኪሎ ሜትር ተጉዞ ነው ጉዳዩን ማስፈጸም የሚችለው። አሁን ግን ልክ አክሱም ሆነ ማለት 186 ኪሎ ሜትር ጨምሮበት ወደ 434 ኪሎ ሜትር ተጉዞ ነው ጉዳይ መፈጸም የሚያስችል የሚኖረው። ይሄ በጣም ከባድ ጫና እንግልት ይፈጥራል። መልካም አስተዳደር ላይም ብዙ ጉዳዮች አይነሳል። ይሄን የምንለው እንግዲህ ከሽሬ ከከተማ ተነስቶ ነው። ሽሬ በሚባል ስር ደግሞ ሌሎች ወረዳዎች ምናምን አሉ ደግሞ ብዙ ሰዓት ተጉዘ ሽሬ እንኳን የሚያስደርስና ምን ያህል የሆነ ሌላ እንግልት እንደሚፈጥር ይታወቃል። ይሄን ጉዳይ እንዳልከው ህዝቡ ራሱ ዝም ብሎ ያያል ወይ? ያያል ብዬ አላስብም። ምናልባት እንግዲህ ካልነቃ ደግሞ አሁን መንቃት ይኖርበታል። በዚህ ዘርፍ ደግሞ ይሄ ፖለቲከኛውም የተማረው ማህበረሰብም ማንቃት የሚጠበቅበት ይመስለኛል። ምክንያቱም ይሄ ቀላል ነገር አይደለም። አሁን እኛ የምንለው አሁን ከሽሬ አክሱም ሄዶ ጉዳይ ማስፈጸም 400 ምናምን ኪሎ ሜትር ያስኬዳል እያለ ነው። ወሎ ለምሳሌነት ወሎን ብናነሳ ወሎ የክልልነት ጥያቄ ያነሱት እኮ አንደኛው እንትናቸው ባህር ዳር ደን ጉዳይ ለማስፈጸም በጣም ርቀት አለውና ካፒታላችን በቅርባችን ሊኖር ይገባል የሚል ነው። ይሄን የሚሉት እንግዲህ እነሱ ከባህር ዳር 300 ምናምን ኪሎ ሜትር ነው እንደው የሚርቁት እነሱ። አሁን ደግሞ በዚህ ልክ ርቀት ሲኖረው ደግሞ ህዝቡ ጥያቄ ያነሳን ብሎ ማሰብ ከባድ ነው። ይሄ ነገር በተፈጠረበት ሰዓት እነሱ ሀገረ ትግራይ መመስረት የሚሉበት ይጠፋና ሁሉም ሰው የየራሱን ክልልነት የመፍጠር ሀሳብ ይዞ ይነሳና ሌላ መበታተን ውስጥ ያስገባል። በጣም ቻሌንጅ ፉል ነው ለህዝቡ፣ ለራሱም ለህዝቡም። ህዝቡ ደግሞ ይሄ እንዲጸድቅ ዝም ማለት የለበትም፣ መውጣት አለበት፣ መቃወም አለበት። እንደዚህ አይነት ተግባር መታገስ የለበትም። በዚህን ጊዜ የክልል ከተማን መመስረት ሳይሆን ሌሎች ልማቶች ሌሎች ክልሎች ላይ እየተደረጉ ያሉ አይነት የኮሪደር ልማት ሌሎች የመስኖ ልማትን ማስፋፋት እንጂ ይሄ እኮ በጣም የወረደ አስተሳሰብ ነው። በዚህን ጊዜ በዚህ ጄኔሬሽን ውስጥ እንደዚህ አይነት ነገሮች አይታሰቡም።
ገና የክልል ከተማ ለማድረግ እኮ ብዙ ኢንፍራስትራክቸሮችን ወደ መገንባት ይሄዳል ማለት ነው። አክሱም ላይ ነገሩ ሲጸድቅ ይሄ ማለት ለሌላ ልማት መሀል ያለበት ሀብት ወደዛ ይሸሻል ማለት ነው። ይሄ ሁሉ ገና ህዝቡ ወደኋላ እንዲመለስ እስካሁን ራሱ ተመልሷል። በብዙ ነገር ወደኋላ ቀርቷል። አሁንም እየተጫወቱ ያሉ እነዚህ ቡድኖች ሴራቸው ከባድ ነው ለህዝቡ። ስለዚህ ህዝቡ በጊዜ መቃወም አለበት እንደዚህ አይነት ነገሮችን። ህዝቡ ደግሞ እንዲቃወም የፖለቲካ ፓርቲዎቹ አቅጣጫ እያሳዩ ነው የሚገኙት። አክቲቪስቶቹ አቅጣጫ እያሳዩ ነው የሚገኙት። በአንጻሩም ደግሞ የቲፒኤልኤፍ ሰዎችም ነገሩ ትክክል እንደሆነ ለማስመሰል እየታገሉ ይገኛሉ። በሚዲያም በጽንፈኛ ዲያስፖራ አካባቢ ያሉ የተወሰኑ ስብስቦችም የቲፒኤልኤፍ ውሳኔ ትክክል እንደሆነ እያሳዩ ይገኛሉ። እና በዚህን ጊዜ ህዝቡ ተነስቶ ቢቃወም ከፌደራል መንግስት ድጋፍ ያገኛል። እንዲሁም ደግሞ እነ ጌታቸው ረዳ የሚመሩት ፓርቲም ሌሎች ነውጥ ፈላጊ ኃይሎች በዲፕሎማሲም ህዝቡ በቀላሉ ድጋፍ ያገኛል። በቅርቡ የወጣው የሳልሳዊ ወያኔ መግለጫም አይተሽ ከሆነ ቡድኑ ወደ የመጨረሻ አምባገነናዊ ሂደቶች ውስጥ እንደተቀላቀለ ማንም ሰው የተቃረኑ ሀሳብ ካነሳ የሚያፍን እንደሆነ እና ከቲፒኤልኤፍ ውጪ ማንም ክልል ውስጥ መኖር እንደማይፈቅድ አይነት እንቅስቃሴዎችን ስለጀመረ ህዝቡ በጊዜ ነገሩ ከዚህ በላይ ሳይከፋ ሊንቀሳቀስ ይገባል፣ ሊቃወም ይገባል። ዋና መልእክታችን ይሄ ነው። ዋና መልእክታችን ይሄ ነው። እኛም በተለይም እንግዲህ በኢኮኖሚ ዘርፉ ለማድቀቅ የተነሳው በተለይም የመቀሌ አካባቢ ተወላጅ የሆነ ፖለቲከኛም ዝም ይላል ብለን አናስብም። ማህበረሰቡን ያነቃል ብለን እናስባለን። አክሱም ሃይማኖታዊ ታሪካዊ ይዘቷን ተጠቅሞ ሊሰራ የታሰበው ፕሮፓጋንዳም ሊሰራ የታሰበው የፖለቲካ ሴራም ብዙም ውጤታማ ይሆናል ብለን አናስብም። የሌላው አካባቢ የመቀሌ ምናምን ተወላጅ የሆኑ ፖለቲከኞችና ሌላው የማህበረሰብ ክፍልም ዝም ብሎ ይመለከታል ብለን ስለማናስብ፣ ስለዚህ እኛ እንግዲህ የዛሬውን አክሱም ለምን መቀመጫ ሆነች የሚለውን ርዕሰ ጉዳያችን ከዚህ አንጻር ነው ያየነው። ሌላ ተጨማሪ ሀሳብ ከሌለን ፕሮግራማችንን በዚህ እንቋጭ። ሌላ ፕሮግራም ላይ የሚጨመር ነገሮችም ካሉ ሌላ ጊዜ እንጨምራለን። ለጊዜው በዚህ ላይ እናመሰግናለን።